ይሄ ቤት የሁላችንም የልጅነት ህልማችን የነበረ ቤት ነው። አይታችሁ ይሄ አይደለም ህልሜ ካላችሁ እኔ እቀጣለሁ። ግንባታው 100% የተጠናቀቀ ቅንጡ አፓርትመንት ነው። እዚህ ጋር ቆንጆ ሊቪንግ ኤሪያ ያለን፣ ቤታችን በደንብ ናቹራል ላይት ያገኛል። እንግዲህ የፊኒሺንግ ማቴሪያሉ ቤቱን ተጨንቀ እንደሰራ ነው ያስታውቃል። እዚህ ጋር ዳይኒንግ ቴብላችን አለ። ይሄን ቤት የምናገኘው በኦፕን ኪችን ነው። ኢንዱስትሪያል ሳከር ስላለው ቤታችንን ምንም አይረብሸውም። ፕላስ ደግሞ ከለር ኮምቢኔሽኑን በራሳችሁ ምርጫ ማድረግ እንችላለን። ሌላኛው የዚህኛ ቤት መልካም ነገሩ ደግሞ ቤድሩሞቻችን ከሳሎኑ ደበቅ ያሉ ናቸው። እዚህ ጋር እንደገባን ወደ 3 ሜትር የሚሆን ክሎሴት አለን። መኝታ ቤታችንን በተመሳሳይ በደንብ ናቹራል ላይት ያገኛል። ፕላስ የራሱ የሆነ የማስተር ባዝሩም አለው። እንግዲህ እሱም በጣም ጽድት ተደርጎ ነው የተሰራው። እንደምታዩት ሴራሚኩ እላይ ድረስ ነው የተሰራው። ግላሶቹም ጉማ ይዙ። እዚህ ጋር ደግሞ ኮመን ባዛችንን እናገኘዋለን። ይሄም በተመሳሳይ መስታወቶቹም ጉማ ይዙም። ቀጣይ ያለው ደግሞ ሌላኛው መኝታ ክፍላችን ነው። ይሄም በደንብ ለቀቅ ያለ ነው። ናቹራል ላይት በደንብ የሚያገኝ ክፍል ነው። እንዲሁም ደግሞ እያንዳንዱ የምንሰራባቸው በሮች ሳውንድ ፕሩፍ ናቸው። ምንም አይነት ድምጽ ወደ ውስጥ አያስገቡምም አያስወጡም። ይሄኛው ደግሞ 3ኛው መኝታ ክፍላችን ነው። እንግዲህ እያንዳንዱ ይሄ የቁም ሳጥኑ ከለር ኮምቢኔሽን በራሳችሁ ምርጫ መሆን ይችላል። እናንተ መምረጥ ትችላላችሁ። እንዲሁም በተመሳሳይ ዲዛይናቸው የሚለይ ባለ 2 እና ባለ 3 አማራጮች አሉን። ባለ 2ቱን በ230 ካሬ፣ ባለ 3ቱን ደግሞ በ290 ካሬ አማራጭ ነው የምናገኘው። እዚህኛው ቪዲዮ ላይ በስህተት የሰራተኛ መታጠቢያ ክፍል፣ የእንግዳ መታጠቢያ ክፍል እና የላውንደሪ ክፍል ስላላስገባው ከሌላ ቪዲዮ ላይ ቆርጬ አምጥቼላችኋለሁ። እዚህ ጋር የምናገኘው የእንግዳ መታጠቢያ ክፍል ነው። በተጨማሪም ደግሞ ላውንደሪ ክፍላችንን እዚህ ጋር እናገኘዋለን። ሌላው የሚቀረው የሰራተኛ ክፍላችን ነው። የሰራተኛ ክፍላችን ከቤቱ ውጪ ነው የሚሆነው። የራሷ መታጠቢያ ክፍል አላት። እንግዲህ ቤቱ ይሄንን ይመስላል። ይሄ የልጅነት ህልሜ አይደለም ካላችሁኝ እኔ እቀጣለሁ። ለበለጠ መረጃ ግን ከታች ባለው ስልክ መደወል ትችላላችሁ።